አንድ ነገር መነገራችሁ ቲክቶክን እንደኔ ለማላገጥ ብቻ ተጠቀሙበት። አትጨናነቁ፣ ሁላችሁም አትጨናነቁ። ለመፈመስም አትጨናነቁ። ራንዬ ለሀጭ በላጆንሽ እንደ ጉድሽ ፈለ ሪካርድ አድርገው ዙም እያረጉ ያናቡ ለሀጭ ምራቋ ወረደ ተንጠበጠ። ወይኔ ለሀጭ ነበረብኝ ሀገር ልጅ እንደው እዚህ ጋር በጣም ተጠራቀመ። አፌን ከፍታለሁ እዚህ ጋር ተጠራቀመ። ዝግንን የሚል ነገር ነበር። ምን ያንዬ ተበላው። በቃ ዛሬ ዙም አርጋችሁ አያችሁ። አቤት ሀናቡ ስትዘገነን አላችሁ። ወይኔ ሀናቡዬ እንደው ምን አባት ይሻለኛል ዘንድሮ እናንተ መቀለጃ ያሉን ግን እኔ ከናንተ የሚለየኝ ሰው እንደው አረ አምላኬ ተው ለኔ ስትል እኔ ለኔ ስትል እኔ በዛሬዋ በአርብ ቀን እጠይቅሃለሁ ለኔ ስትል ቲክቶክን አዘጋው። ከነዚህ ከኢትዮጵያኖች ለየኝ። እነዚህ ኢትዮጵያኖች የሀናቡ ያለ የሚል እንደው ቲክቶክ በተዘጋና አይናችሁ አይኔን ባላየ ያ ፊንገር ሾ እንዴ ምን አልሽ? ምን ስትይ ሰማሁሽ? አንቺ ወልጋዳ ገዳዳ አሮጊት ምን ስትይ ሰማሁሽ? የጂጂኪያ ወዳጆች ጠቅላላ የኔ ጠላቶች ናቸው ስትይ ነው ሰማሁሽ? ማማዬ የእንትና ኪዲ ወሬበር የጂጂኪያ እኮ ወዳጅ ናት። ጂጂኪያ ቤት ሄዳ አብረው እኔ ዝምድና ሙሉ ያላችሁ ነው ይመስለኝ ከጀርባ እኔ ድንገትኛ ማናውቀው እንዴ እንትና ኪዱ እኮ የእሷ ወዳጅ እኮ ናት። የጂጂኪያ እኮ ጓደኛ ናት። ልጅ ናት። የልጅ ልጇ ናት ወይስ ልጇ ናት እንዴ? ከኪዱ ጋር ቁጭ ብለሽ ጌም ትጫወች የለ እንዴ? አንቺ ሴትየው ለምንድን ነው ሁለት ምላስ በሁለት ምናምን የምታወሪው? ምንድነው ችግርሽ? የጂጂኪያ ወዳጆች የኔ ጠላቶች ናቸው። ወይኔ ያንቺ እዚህ ቁጭ ብለሽ ሰው ብር እየሰራ ነው። ወይኔ አምላኬ ለኔ ብር የለም ዛሬ አምላኬ ተው ለነሱ የሰጣከውን ግማሹን እንኳን አሰጠኝ። እየሰሩ እኔ እኮ የመለፍለፍ መንፈስ ይዞኛል። የጂጂኪያ ወዳጆች የኔ ጠላቶች ናቸው ስትል ያወራችሁን ቪዲዮ ሰማችሁ? የሀገሬ ልጆች ሰማችሁ? እና እንደው ባጭሩ ሌላ ጓዳ ጉድጓድ ውስጥ አንግባ። ኪዱ እኮ የጂጂኪያ እንደ ዘመድ ናቸው። እና ለምንድን ነው ከሷ ጋር ቁጭ ብለሽ ጌም የምትጫወቹ? ለምንድን ነው ከሷ ጋር ቁጭ ብለሽ አንቺ ሴትዮ? እኔ እኮ እዚህ አሜሪካን ሀገር የሚነፋው ወሬ በርጭስ ኢትዮጵያ ድረስ እየሄደ አንቺን የአይምሮሽን ያደነዝዛል ወይስ ኢትዮጵያ ውስጥ ያለውን እኔ ልጅ እያለሁ ሳጨስ የነበረውን ኢትዮጵያ ውስጥ ያለውን እሱን ታጨሻለሽ ልበል? ታጨሻለሽ? አጥፋሪስ ጡፋሪስ ምናምን የሚባለውን ለዛ ነው ጭንቅላትሽ የማያውቀው። ለዛ ነው የተናገርሽው ነገር የማታውቂው። ቁጭ ብለሽ ከሷ ወዳጅ ጋር እየተጫወሽ መልሰሽ ጠላቶቼ ናቸው። ያ ማለት እኮ ጂጂ እንትና ኪዱ አንቺ ጠላትሽ ናት ማለት ነው። አንቺ ሴትዮ ችግር አለብሽ ሀኒ። ወይ አሁን ነው እንደምመጪው ስንት ወሬ አውርቼ ጨርሼ ምንድነው ችግርሽ? በዛ ላይ ደግሞ ማለት ነው አንቺ ያስቀያሚዎች አስቀያሚ ነሽ። እንደዚህ እንደው ምን አባሽ ሆነሽ ነው? እኔ አሁን ከልጅ እያለሁ ሳይሆን እድሜ እየገፋ ሲሄድ እግዚአብሔርን ከልጅነቴ ቤት እድሜ እየገፋ ሲሄድ ውበት እየጨመረብኝ ነው። እግዚአብሔር ይመስገን። እድሜያቸው እየገፋ ሲሄድ የሚያማምሩ ሰዎች አይታችሁ ታውቃላችሁ? እንደዚህ አይነት ነገር ነው። ልጅ እያለሁ እንደውም የሆነ አይጥ ነበር የምመስለው። ይቺ እኮ የዛሬ 5 ዓመት 6 ዓመት 7 ዓመት ምናምን ወሬበር ብቻ ያላት መልክና አሁን ያላት መልክ እኮ አንድ አይደለም። የሰው ልጅ እንዴት ነው በቁሙ እንደዚህ እየተንጋደደ ፊትሽ የመጨረሻ ያስቀያሚዎች አስቀያሚ ነሽ። ፊንገር ሾ እኔ አንድ ነገር ልንገርሽ፣ ያስቀያሚዎች አስቀያሚ ነሽ። አሁን ባንቺ አፍ ነው ሰው ያስቀይማል ያልሽ የምትናገሪው በዚህ መልክሽ። አንቺ ምን ሆነሽ ነው እንደዚህ የምታስጠይው? ጭንቅላትሽ ትልቅ ነው ፊትሽ። ይሄ የቲክቶክ ፊልተር አትጠቀሚ፣ የዚህ ፊት የሚያቀጥ ነው። በዛ ላይ ዩቲዩብ ላይ ስትገቢ ራስሽን በራስሽ እንዴት የሰው ልጅ ሁለት ሰው ይሆናል? ዩቲዩብ ላይ ገዳዳ ወልጋዳ ጠማማ አይኗ ወደ ውስጥ የጎደጎደ የሐሜት መንፈስ የበዛባት ለፍልፎ አዳሪ ሐምቶ አዳሪ ዋሽቶ አዳሪ ዘጊ ዘግናኝ አስቀያሚ ሆነሽ አሮጊት ዩቲዩብ ላይ። ቲክቶክ ላይ ደግሞ ስትመጪ ደንቆሮ በፊልተር ያበደች ደንቆሮ እስቲል ዘግናኝ እስቲል ቀፋፊ እስቲል አስቀያሚ አሮጊት መልክሽ እንዴት አባቱ እንደሚያስጠላ እስማ ይሄ ፊትሽ እንዴት አባቱ እንደሚያስጠላ። እኔ እኮ ለሳንቺ መልክ እኮ አላወራም ነበር። እኔ ስለማንም ሰው ምን ሁሉ ሰው የራሱ የሆነ ውበት አለው ብዬ አንቺ እኮ እኔን ህዝብሽን ሰብስበሽ ፊንገር ሾ ግሩፖችን ሰብስበሽ ሀናቡ አስቀያሚ ናት ብለሽ እኔን ለማጣጣል የሄድሽበት መንገድ አንቺ እንግዲህ አይንሽ ስር ተኩለሽ ቅንድብሽን ተኩለሽ የተለያዩ ነገሮች አድርገሽ ነው በቃ that's all you can do። በቃ ከዛ የበለጠ መልክሽን መቀየር አትችም። እኔ እኮ ከለር ብቻ ነው ፊልተር አድርጌ እዚህ መጥቼ እኮ ማዋራሽ ማማዬ ወንበር ላይ ቁጭ ብዬ ዝንጥ ብዬ ለባብሼ ብታይ ምን አባሽ ልትይ? እኔን አስቀያሚ ነሽ ለማለት በእኔም በትኩረቴ እኔን ለመሳደብ የሄድሽበት የተራመርሽበት ርቀት ግን አሁን ስትታይ ይሄ ፊትሽ
ደግሞ የሆነ ከለር ቤቴ ከቤታዩ አይተሻል መሰለኝ አይንሽ ላይ ከለር ቤቴ ምናምን ተቀባብተሽ ምናምን ያው ፊትሽ እንደተለመደው እንደተንጋደደ ነው በጭራሽ ብሏል። ሀሜት በስቶበት ወደ ግራ የተንጋደደ ፊትሽን ይዘሽ ግን ምናምን አትበይ። ፊንገርሹ ግሩፕ ዝም ብላችሁ አዳምጡ። ኖርማል ነው፣ ግመም ኖርማል ነው፣ ሁሉ ዝም ብሎ ኖርማል ነው። ማማዬ የፈለግሽውን ኮሜንት ግን አዳምጪ። ፈንጋሪ ግሩፖች አዳምጡ። ፊቷ ወደ ጎን እንደዚህ እየተጣመመረ ማን ነው የሚከድንብኝ? የሚከድን ይደን አሉላ። ይሄ ነገር አሽሙር ነው አይደለ? ምንም ያንቺ መልክ ሰው ፊት አይቀርብም። በዚህ በእንትን ልሸፍነው ነው አይደለ? አሉላ አሳልፍ ለነዚህ ለኢትዮጵያኖች ባሽሙር እንዲሰርብኝ ታደርጋለህ። ተው እና ማለት ነው ፊትሽ። ከዛ ምን አየሁብሽ ደግሞ አሁን የፖስተችውን ቪዲዮ እዛ ከዩቲዩብሽ ላይ መሰለኝ ያወረዱት። ፊትሽ መንጋደዱ ሳያንስ አይንሽ በተንጋደደው ፊትሽ መሀል ያለው አይንሽ ራሱ ኖርማል አይደለም። እና አሁን ምንድነው ማድረግ ያለብን? ያንን አይንሽንም ማስተካከል አለብን። ገና ከዚህ በኋላ ይሄ የተንጋደደው ፊትሽን እኔ አላውቅም። እኔ አጥንቱን በዚህ ጋር ያለውን ሸርፈው ቀጥ ሊያረጉልሽ ይችላል። ተው ስለ ጊፍቱ ተወው። ይሄንን እንዴ ያስተካክሉልሽ አላውቅም እንዴት እንደሚያደርጉ። አሁን እንደገና ደግሞ አይንሽ ወደ ውስጥ ሰምጦ ማለት ነው አይንሽን ራሱ እንደዚህ መጎተት አለባቸው ማለት ነው እኮ። እኔ ቱርክ ሄደሽ አላውቅም የምታስተካክዩ አስቀያሚ ጎባጣ ጎርማጣ አሮጊት ካንቺ ብሶ የሰው መልክ ለማጣጣል የምትሄጁ መልክ እንዴት አባሽ እንደምታስጠይ አቤት። ይሄ አይንሽ አካባቢ ቅንድብሽ አይንሽ ወደ ውስጥ ጎርጉዶ ሀሜትና ክፋት ምቀኝነት በስቶልሽ እንደ አይንሽ ወደ ውስጥ ጎርጉዶ ፊትሽ ተጣሙ። በተጣመመው ፊትሽ ማለት ያለው አይንሽ ልክ አይደለም። እኔ እኮ ስለምወድሽ እኮ ነው የምነግርሽ። እነዚህ እኮ ቲክቶክ ላይ ምናምን እየመጡ የኔ ቆንጆ ፊንገር ሾዬ እንወድሻለን፣ አንደኛ ነሽ፣ ሁለተኛ ነሽ፣ አረ 30 ምናምንኛ ነሽ፣ ካላንቺ ሰው የለም የሚሉት ጠቅላይ ውሸታቸው ነው። በፌክ አካውንትሽ ደግሞ እኔ ጋር መጥተው ደግሞ እዚህ ሀንዬ ሂጂባት የሚሉ ናቸው። እነሱ ውሸታሞች ናቸው። ገባሽ? ግን እኔ ልንገርሽ መልክሽ በጣም ያስጠላል። እውነት በጣም ታስጠያለሽ። ሁለት አይነት ሰው ነሽ። ቲክቶክ ላይ ሌላ፣ ዩቲዩብ ላይ ሌላ። ስቲል ቢች ስቲል ይና ሀት አንቺ ሀት አይደለሽ። እንደገና እነ ጂጂ ኪያን ሆዳቸው ተቆረጠ፣ እነ ቤታዩን ሆዳቸው ተቆረጠ። ያንቺ ወገባ ባትሽ ይቆረጥና ማለት ነው። ምን አገባሽ? ለምን አንቺ አትቆረጭም? እንደዛ ተቆረጪ። የሰውነትሽ ቅርጽ ያስጠላል። በዛ ላይ ጮማ ይሁን ፋት ይሁን ምን ያህል አቅም ፊት ለፊት ላይ ጉብጥ ያለ ነገር አለ። ለምን እሱን አታስቆርጭም? ምን አባሽ አገባሽ? እነሱ የተቆራረጡት ወንድ ፍለጋ ነው። እዚህ ቲክቶክ ላይ እንኳን የፈለጉ አንቺ ዩቲዩብ ላይ አንቺ ጋር ማንም ወንድ አይመጣም። አንቺ ጋር እኔ ይኸውልሽ እቀጣለሁ። እኔ ለምን በ100 ሺህ ምናምን የሚቆጠር ብር አልቀጣም? አንቺ ፊንገር ሾው ጋር የሚመጡ ሰዎች ወንዶች ሳይሆኑ ሴቶች ናቸው የሚመጡት። ጊፍተሮችሽም አብዛኞቹ ሴቶች ናቸው። የሚጥሉልሽ ስትለምኛቸው ሴቶች ናቸው። ወንድ ልጅ አይመጣም። አንቺ ጋር አይመጣም። ምንሽን አይቶ ይምጣ? ምንሽን የምታውሪው ሀሜት፣ ምቀኝነት፣ ነገ ለመብላት ዛሬ ሀሜት፣ ከነገ ወዲያ ለመብላት ዛሬ ሀሜት። በዛ ላይ ሀሜት ራሱ አሁን ሰለቸሽኝ ብሎ ሀሜትሽ ራሱ አያምርም፣ ውበት የለውም፣ ወዙ ጠፋ። እነሱ ወንድ ፈልገው ይሁን ጂጂ ኪያም ወንድ ፈልገው ይሁን ችግር የለውም፣ ኖርማል ነው። ሺ ሉክ ጉድ በእድሜዋ ሺ ሉክ ጉድ። ቤታየውም ሆዷን አይደለም አንጀቷን ቂጧን የፈለገችውን ታሰራ። ሺ ሉክ ጉድ። አንቺ ለምን አባሻ ታሰሪም? ድንገት እንኳን ከሴቶቹ እንደው ከ90% ሴቶች ቢመጡ እንደው 10ዎቹ ወንዶች መጣው እንደው አያዩሽ የሚሻፍዱበት ነገር እንደው እያዩሽ ማለት ፊንገር ሾዬ ስትፈነግሪም ትዛለን ደግሞ አሁን አምሮብሻል ምናምን የሚልሽን ለምን ይሁን ነገር ፊትሽን አታስተካክይም? ያ የጎደጎዳ አይንሽን በፒሳ እንዲያታስጎትቺው ሞይ ያ እንደ ዘመነ መጨረሻ የተቀነደበ ቅንድብሽን አታስተካክይም? ያንን ለምን አባሽ አታስተካክይም? ምን አባሽ አገባሽ? አንቺ ምን ስለሆንሽ ነው ወንድ ፍለጋ? ያ ወንድ ፍለጋ እኔ ራሴ ገና ማለት ነው ቂጤን አሰራለሁ፣ ጡቴን አሰራለሁ ብዬ ጉች ያበሻው እንደች ሲራት እያልኩኝ አማጣ ምን አባሽ አገባሽ? አንቺ እንደዚህ አይነት ሴት አይደለሽም፣ ሴክሲ አይደለሽም። ኒና ሀት የሚባል ነገር የለሽም። አንቺ የሀሜት መንፈስ ነው ያለብሽ። አሁን ራሱ ሀሜቱ ራሱ ከአንደበትሽ ሲወጣ ሰለቸኝ፣ በዚህ ሴትዮ አፍ ሰው ማማት ሰለቸኝ ብሎ ሀሜቱ ራሱ ካንቺ እየሸሸ የመጣ ደንቆሮ ጎባጣ ጎርማጣ አሮጊት። ለምን አባሽ ነው የምትቀኝው? ፊትሽን እንዴት አባሽ አድርገሽ ነው የምታስተካክዩ? ይሄ ፊትሽን በጎፈንድሚ ይሁን እንደገና ሁሉ ነገር አስጠልቶብሻል። ምንም አያምርብሽም። ምንም እንዳያምርብሽ የተፈጠርሽ ጎባጣ አሮጊት ስለሆንሽ ምንም አያምርብሽም። አይ ሃቭ ቱ ጎ ገባሽ አይደለ? ፊትሽ እንዴት እንደሚያስጠላ ወይኔ ጌታዬ! እንዴት አንቺ ፊትሽን ዙም እያረሽ ታያለሽ።
አንቺ ሴክስ የሆነ ነገር እኮ አይታይብሽም። ሀት የሆነ ነገር እኮ አይታይብሽም። ምን ሆነሽ ነው አንቺ? ምን እጅሽን የምትዘቀዝቂ? እኔ ምን አገባኝ? ይሄን አሁን እንደዚህ እጅሽን የምትዘቀዝቂ የፊንገር ሾ ግሩፕ ነሽ ወይ ራስሽ ነሽ? አሁን ያን እኔ ይኸውልሽ፣ አሁን እንግዲህ አንቺ ጣትሽን አይደል እንደዚህ የምትዘቀዝቂው? ያ እኮ ነው ፊንገር ሾ። አንቺ የዘቀዘቅሽውን እኮ ነው እንዴ አንስታ እንዴ እያደረገች እንደዚህ እያለች የመጣችብን ይሄንን ጣት። አሁን አንቺ ያሳየሽውን ጣት፣ አሁን አንቺ የዘቀዘቅሽውን ጣት እኮ ነው ፊንገር ሾ እሙሟ ውስጥ የቀረቀረችው። ወይ ዘንድሮ ያንን የቀረቀረችውን ጣት አንቺ አምጥተሽ እኔ ምን አባሽ ላርግሽ እንዴ ዱይ በፋቅ እኔ ሀናው ስታየኝ የምሸነፍ የሚገርመኝ የሚሰለቸኝ የእናንተ ነገር እኔ አይ ዶንት ኬር አይ ጀስት ዶንት ኬር ጋይስ። ቲክቶክን የምጠቀመው ለማላገጥ ስለሆነ